አብርሃም ወደ ቀድሞ ማንነቱ ወይ ደግሞ ወደ ሙሉ ጤንነቱ እንዲመለስ ይሄንን ነገር አድርጉ ስትል ሰምተናል ዶክተሯ ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ትላንትና የተወሰነ ደስ የሚል ነገር ተፈጥሯል። ያው ሙሉ ለሙሉ እስከ መጨረሻው ድረስ እንግዲህ የተረጋገጠ ነገር ባይኖርም ማለት ነው። ለማንኛውም እንግዲህ አብርሃም ወደቀበት አንስተው ሆስፒታል ይዘውት ሄደዋል። እንግዲህ ሆስፒታልም ታይቷል። በደንብ ሙሉ ምርመራ ነው የተደረገለት እና በጤናው ላይ ምንም አይነት የጤና እክል እንደሌለበት እንግዲህ ተነግሯል ማለት ነው። ይሄ እጅግ በጣም የሚያስደስት ነገር ነው። ምክንያቱም እስከዛሬ ድረስ የነበረንን ጥርጣሬ ጥርት የሚያደርግልን ነው ብዬ አስባለሁ። ምክንያቱም ሩታ ይሄን ነገር አድርጋበታለች፣ ሄርሜላ የሆነ ነገር አስነክታዋለች፣ አሰርታበታለች፣ በሰዓት ነው ያሰሩበት፣ በሀብል ነው ያሰሩበት እየተባለ ብዙ ነገሮች ሲወሩ ነበርና ያ ነገር እንዳልሆነ ያው እኛም ቀድመን ስንናገር ነበረ። ምክንያቱም መተት አሰርተውበት ቢሆን ኖሮ እነሱን ራሳቸውን ያሰሩበትን አካላት ሊያስጠይቃቸው ስለሚችል በአደባባይ ይዘውት የሚወጡት ጉዳይ አይሆንም ነበረ። ስለዚህ ከዛ ተነስተን እንግዲህ ማንም ሩታም አላደረገችበትም፣ ሄርሜላ ምንም ነገር አላደረጉትም፣ ግን የሆነ የተፈጠረ ነገር አለ እያልን ነበርና ያ የተፈጠረ ነገር ምንድን ነው የሚለውን ነገር እንግዲህ ዛሬ መልስ ያገኘን ይመስለኛል። ለማንኛውም ግን ዋናው ነገር የአብርሃም ደህንነት ነው። ከዛ በተጨማሪ ደግሞ ሩታን ከጥርጣሬ ስለወጣች እጅግ በጣም ደስ ይላል። ምክንያቱም ሩታ እንደዚህ አድርገዋለች፣ አሰርታበታለች ምናምን እየተባሉ ከሩታ አልፎ ቤተሰቦቿ ሁላ እንግዲህ ሲሰደቡበት የነበረ ጉዳይ ነውና ይሄ ነገር ጥርት ብሎ መታወቁ መውጣቱ እጅግ በጣም የሚያስደስት ነገር ነው። ነገር ግን አሁንም ቢሆን ያው የአብርሃም ጤንነት ሙሉ ለሙሉ እስከ መጨረሻው ድረስ አልተመለሰም። ስለዚህ ዶክተሯ አንድ ነገር ስትናገር ሰምተናል። የአብርሃም ጤንነት እንዲመለስ ከፈለጋችሁ ወይ ደግሞ አብርሃም ድኖ ወደ ኖርማል ሰውነቱ እንዲመለስ ከፈለጋችሁ ይህንን ነገር አድርጉ ብላ አንድ ትልቅ ነገር ስትናገር ነበር። ያ ነገር ምንድን ነው? ቪዲዮ ላይ አስተውላችሁት ከሆነ ኮመንት ላይ አስቀምጡልኝ፣ እኔ ወደ በኋላ ላይ ነግራችኋለሁ። ለማንኛውም እንግዲህ የአብርሃም ጤንነት ደስ የሚል ሁኔታ ላይ ነው ያለው። ነገር ግን አሁንም ቢሆን በዙሪያው ያሉ ሰዎች ጭቅጭቅ ላይ ናቸው። አብርሃም ሆስፒታል ተኝቶ እንደዛ ሆኖ እያዩት ራሱ የኔ ነው አብርሃም የኔ ነው፣ አይዞህ፣ አለውልህ፣ ከጎንህ ነኝ፣ አርቀም ምናምን በሚሉ ቃላቶች ሄርሜላና ሩታ ሲጨቃጨቁ ነበር። ስፔሻሊ ሄርሜላ፣ እኔ አንዳንድ ጊዜ ሄርሜላ አወራሯ ራሱ በጣም ነው የሚገርመኝ። ነን ስቶፕ ናት። በቃ አንድ ወሬ ከጀመረች አታቆምም። ትራር ጋር ነው የምታወራውና አብርሃም ታሞ መተኛቱ ሳያሳስባት የሚያሳስባት አብርሃም ወደ እሷ መመለሱ ነው። በነገራችን ላይ አብርሃም ማንም ሳይነግረው በራሱ ተነሳሽነት ለዶክተሯ አንድ ነገር ሲናገር ሰምተናል። እኔን እያሳመመኝ ያለው በቤተሰብ መካከል ያለ አለመስማማት ነው። እኔ በጣም ደህና ነኝ፣ ጭቅጭቅ ምናምን ስሰማ ያዞረኛል፣ ያመኛል እያለ ነበር። ከዛ በተጨማሪ ምንድነው ያለው? ቃል በቃል እኔ ከሚስቴና ከልጄ ጋር ደስተኛ ነኝ እያለ ነበረ። ስለዚህ ሄርሜላ አንቺ ጋር ሲሆን ደስተኛ አይደለም፣ አውቆ ነው የራቀሽ። በቃ ይሄንን ነገር ያውቃል አብርሃም፣ አንቺ ጋር ፍቅር ግንኙነት እንደጀመረ ምናምን ያውቃል። ስለዚህ አንቺን ተለይቶሻል። ይሄንን ነገር አምነሽ መቀበል መቻል አለብሽ። ምክንያቱም አብርሃም ጤነኛ ነው። በቃ ጤነኛ ነው ተባለ እኮ፣ ሙሉ ምርመራ ተደርጎለት ጤነኛ ነው ተብሏል። ስለዚህ አንቺን ባለፈውም አልፈልግሽም ብሎሻል። ዛሬም እንግዲህ ራሱ ቃል በቃል ያለማንም ግፊት ከሚስቴና ከልጄ ጋር ደስተኛ ሆኜ እየኖርኩ ነው ሲል ሰምተነዋል። ስለዚህ በዙሪያው ያላችሁ ሰዎች መጨቃጨቃችሁን አቁሙ። በቃ የራሱ ውሳኔ ነው፣ የራሱ ፍላጎት ነው። ይሄ ደግሞ መብቱ ነው። ማንም አስገድዶ እጁን ጠምዝዞ ሊያስቀይረው አይችልም። ስለዚህ ሁላችሁም በዙሪያው ያላችሁ ሰዎች እስኪ ተረጋጉ። ምክንያቱም ለዶክተሯ ራሱ በቃ የሚያጨናንቀው ነገር እንዳለ፣ ጭቅጭቅ ሲበዛ እንደማይወድ ምናምን እየነገራት ነበርና እነዛን ነገሮች አታድርጉ እሱ ፊት ማለት ነው። ስለዚህ የአብርሃም ህመም ምን እንደሆነ ታውቋል። በቃ ጭንቀት ነው፣ በጣም እረፍት ማጣት ነበረበት ምናምን። እነዚህን ነገሮች ደግሞ ከአሁን በፊትም ሲናገር ነበር። አይታችሁ ከሆነ የዛኔ ሩታ መጀመሪያ ጊዜ ሀብሉን ልትሰጠው ስትል ከአንድ ቀን በፊት ከሩታ ጋር ሲነጋገሩ እንግዲህ እጅግ በጣም ተጨናንቆ ምናምን ነበረ እና የዛኔ እንደውም ልዑልን ይዛ ነበር የሄደችውና ልዑልን ይዞ ሁላ እያለቀሰ አይተነዋል። አብርሃም በቃ የሚያስጨንቀኝ ነገር አለ፣ ግን ሁሉንም ነገር አልነግርሽም ምናምን እያላት ነበርና በቃ ወደ ሩታ ሊመለስ ነው ማለት ነው ስንል ነበር የዛኔ። ከዛ ሩታ እንደውም ሀብል ልትሰጠው የፈለገችበት ምክንያት ምንድን ነው? በቃ አብርሃም ስለተጨነቀ እስኪ ትንሽ ዘና ላድርገው ምናምን ብላ ነበረ ታስታውሱ ከሆነ። ከዛ በኋላ ራሱ አብርሃምና ዴቭ ተገናኝተው ሲያወሩ ነበረ። በቃ እኔ ጭንቀት ውስጥ ነው ያለሁት፣ እንቅልፍ አይዘኝም፣ በጣም የሚያጨናንቀኝ ነገር አለ ምናምን እያለ ለዴቭ ራሱ ሲነግረው ነበርና እኛ ያው ሁላችንም ያንን ነገር ረስተነዋል። አብርሃም ጭንቀት ውስጥ እንደነበረ ሁሉም ሰው ረስቶታል።
ስለዚህ ያ ጭንቀት ነው ተባብሶ አሁን ላይ ያደረሰው አብርሃምን ማለት ነው። ለማንኛውም ግን ዋናው ነገር እንግዲህ ሙሉ ምርመራ ተደርጎለት አሁን ላይ ጤነኛ መሆኑ ነው አብርሃም። ስለዚህ አሁን ትንሽ እየረበሸው ያለው ጭንቀት ነው ወይ ደግሞ በዙሪያው ያሉ ሰዎች ሲጨቃጨቁ ሲነጋገሩ ምናምን ሲሰማ መቋቋም እያቃተው ነው። ስለዚህ ማድረግ ያለባችሁ ነገር በዙሪያው ያላችሁ ሰዎች አብርሃም ከጭንቀት እንዲርቅ ማድረግ ነው። ስለዚህ ባካችሁ በዙሪያው ያላችሁ ሰዎች ለአብርሃም ሰላም ስጡት። ከዛ በተጨማሪ እንግዲህ ዶክተሯ አንድ ነገር ስትናገር ሰምተናል። እሱ ምንድነው? ማናችንም ይሄንን ነገር አልጠበቅንም እውነት ለመናገር በቃ አብርሃም ወደ ራሱ እንዲመለስ ከፈለጋችሁ ሶስተኛ ወገን አታስገቡ በመካከላችሁ። ሶስተኛ ወገን የገባ ሰው ካለ እሱን ሰው አስወግዱ ስትል ነበር፣ ቃል በቃል ማለት ነው። ቃል በቃል ሶስተኛ ወገን የገባን ሰው አስወግዱ ስትል ነበርና ሶስተኛ ወገን ማን ነው? ሶስተኛ ወገን ሆና የገባችው ሄርሜላ ናት። ስለዚህ አብርሃም ወደ ጤንነቱ እንዲመለስ ከዚህ ጭንቀት እንዲላቀቅ ከፈለጋችሁ ሄርሜላን ከህይወቷ አስወጡ እያለች ነው ዶክተሯ። ይህን ነገር እንግዲህ አብርሃምን ባለበት ነው ስትናገር የነበረውና አብርሃም ከዚህ ጭንቀት እንዲርቅ እንዲድን ወይ ደግሞ ወደ ቀድሞ ማንነቱ እንዲመለስ አንደኛ የተረጋጋ ቦታ ያስፈልገዋል፣ እንዲረጋጋ አድርጉት። ከዛ በተጨማሪ ግን ሶስተኛ ወገን የገባ ሰው አስወግዱለት እያለች ነውና ሄርሜላ ልትወገድ ይገባታል እያለች ነው ዶክተሯ። በቃ ስለዚህ አብርሃምም ከሄርሜላ መራቅ ነው የፈለገው። እውነት ለመናገር አብርሃም ጭንቀት ውስጥ ነው እንጂ የመርሳት በሽታ አልያዘውም፣ ሁሉንም ነገር ያስታውሳል። ስለዚህ እስከዛሬም በቃ ከጭንቀት መላቀቅ ስለፈለገ ነው ሩታ ጋር የሄደው ከሄርሜላ የራቀው። ስለዚህ ዶክተሯም ያረጋገጠችው ነገር ምንድነው? በቃ ሶስተኛ ወገን የመጣን ሰው አስወጡ፣ ከህይወቱ አርቁለት እያለች ነበርና በቃ ሄርሜላን ከህይወቱ እንድትወጣ ማድረግ ነው። ሌላ ምንም አማራጭ የለም። ምክንያቱም አብርሃም ወደ ራሱ መመለስ አለበት። እንግዲህ ዶክተሯ መጨረሻ ላይ ስትናገር እንደሰማ ነው በቃ ለ5 ቀን አብርሃምን እፈልገዋለሁ፣ 5 ቀን እኔ ጋር እከታተለዋለሁ፣ አየዋለሁ ምናምን ስትል ነበር። ስለዚህ በቃ አብርሃም ክትትሉን ያደርጋል፣ ሰላማዊ ቦታ ላይ ይቀመጣል። ግን ምንም አይነት ጭቅጭቅ መስማት አይፈልግም። ምክንያቱም አሁንም ቢሆን ሄርሜላ ከአብርሃም ህይወት ርቃ ካልሄደች ሄርሜላ ባለችበት ቦታ ላይ ከሩታ ጋር ጭቅጭቅ ይፈጠራል። አለቀ። ይሄ የታወቀ ነው። ሩታና ሄርሜላ አንድ ላይ ቁጭ ብለው በሰላም ማሳለፍ አይችሉም። በቃ ወይ ሄርሜላ ሩታን ትወቅሳለች፣ ሩታ ሄርሜላን ትወቅሳለች ምናምን። ዛሬም እኮ አይተናል አይደለ? ሄርሜላ ሩታን ስትወቅስ በአንቺ ምክንያት ነው አብርሃም እንደዚህ የሆነው፣ እኔ ጋር እያለ ሰላም ነበረ፣ እኔ ጋር እያለ ጤነኛ ነበረ ምናምን እያለቻት ነበርና ሩታና ሄርሜላ አንድ ላይ ከሆኑ ሰላም አይኖርም። ስለዚህ አብርሃም አሁን ላይ ራሱ አፍ አውጥቶ ሚስቴና ልጄ ጋር ሰላማዊ ኑሮ እየኖርኩ ነው ካለ ሰላሙን የምትበጠብጠው ሄርሜላ ናት ማለት ነው። ሄርሜላን ከአብርሃም ማራቅ ነው ያለው አማራጭ ይሄ ነው። ምክንያቱም ሩታን ከአብርሃም ሊያርቋት አይችሉም። በቃ አብርሃም የሚፈልጋት ሩታን ስለሆነ ማለት ነው። ስለዚህ ዶክተሯ የተናገረችውን ነገር ተግባራዊ በማድረግ የአብርሃምን ጤና እንድትመልሱለት አደራ እንላለን። በዛ ላይ ደግሞ እነ ዳኒ እነ ቡዜ ምናምን ከዚህ በኋላ አብርሃምን አንተ በሽተኛ ነህ፣ አንተ ጤነኛ አይደለህም ምናምን የሚሉ ቃላትን አትጠቀሙ። ምክንያቱም የእናንተ እነዚህ ቃላቶች ናቸው ተደማምረው አብርሃምን በቃ ጤነኛ አይደለሁም የሚባልበት ደረጃ ላይ ያደረሱት። እንዴት ጤነኛ ሰው ራሱ እናንተ ስትጨቃጨቁ የነበረበት የባለፈው ቦታ ላይ ቢሆን ራሱን ስቶ መውደቁ አይቀርም። ምክንያቱም ለአብርሃም ጉዳይ ተገናኝታችሁ በራሳችሁ ጉዳይ ተጠምዳችሁ የምትጨቃጨቁ ሰዎች ናችሁ። ስለዚህ የራሳችሁን ጉዳይ ወደ ጎን አድርጋችሁ ጭቅጭቅም ምንም ካለ ከአብርሃም ፊት ዞር ብላችሁ ተጨቃጨቁ እንደፈለጋችሁ። ነገር ግን አብርሃም ትንሽ መረጋጋት ስላለበት ሰላም ያለበት ቦታ ላይ መቀመጥ የተወሰነ ጊዜ ስላለበት ምናምን የራሳችሁን ስሜት ዋጥ አድርጋችሁ አብርሃም ደና የሚሆንበትን መንገድ ብትፈጥሩ መልካም ነው የሚል ሐሳብ አለኝ። ለማንኛውም ግን የዛሬው ነገር እንግዲህ በጣም ደስ የሚል ነገር ነው። ምክንያቱም በቃ አብርሃም ጤነኛ ነው። ሁለተኛ ሩታ ከጥርጣሬ ወጣለች። በቃ ሩታ ምንም ነገር እንዳላደረገችበት ታውቋል ማለት ነው። ይሄ ነገር ደግሞ እጅግ በጣም ነው የሚያስደስተው። ለማንኛውም እንግዲህ የዛሬው ሐሳብ አስተያየታችን ይሄ ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።